بسم الله الرحمن الرحيم والله القلد ሲቀልዱ ባት ሳይ በኒቃብ ለባሿ እኔ ያሳስቡኛል ስሟ መቆሸሿ በዕልም ተቋዳሿ በዒባዳ ነቅታ ለሊት አጋማሿ ጅልባባን በመልበስ በሙቀት ታጋሿ ታዳ ለራሴ ሳልጸዳ ሳለሁ በቆሻሻ والله አልቀልድም በኢማን ቀማሿ እንዴት አሹፋለሁ በሙተነቂባ እኔን ከጀሃነም ማውጣት ሆኖ ሐሳቧ ብትለብሰው ጅልባቧን ብታጠልቅ ጓንቷን ብትሸምት ካልሲዋን በሙቀት ወላፈን ቢያማት ሰውነቷን ላንተ ብላ እኮ ነው እወቀው ሐሳቧን ላንተ ለወንበዴው አይተህ ለማታልፈው በሂጃብ መጌጧ ትልቅ መፍትሄ ነው እንዲህ ሆኖ ሳለ የሷ ዕቅድ ዓላማ የኛ በሷ ማሾፍ ያማል ለሚሰማ ምንም ቢያሾፉባት እኒያ ሙናፊቆች ላንተ ለኔ ብላ ተሸፍና ወጣች ምንም ቢያሾፉባት እነዚያ ሙናፊቆች ላንተ ለኔ ብላ ተሸፍና ወጣች ጓደኞቿ ሲሏት ምን ነው አይሞቅሽም የትዳርስ ጉዳይ አያሳስብሽም ከቤተሰብስ ጋር አያቃቅርሽም እሷም መልስ ልትሰጥ ጓንቶቿን እያየች በፈገግታ ፈክታ ሂቃብ አለበሰች በሙሉ ኮንፊደንስ እሷም እንዲህ አለች እቺ የምትነካን የፀሐይ ቃጠሎ ከጀሃነም አንጻር አላፊናት ቶሎ ታዲያ ለምታልፈው ለትንሿ ሙቀት ትግስቴን አጥቼ በጀሃነም ልሙት ትዳር ላልከውማ ለህይወቴ መብራት ቀድሞ ለተጻፈው በጌታዬ ዕውቀት ፈጽሞ አላስብም ሲደርስ ልድረስበት ለሱ ስል ለብሼ እንዴት ይተወኛል መልከ መልካም መርጦ አላህ ይሰጠኛል ኒቃቤን አልተውም አላህ የወሰነው ለኔ ይበቃኝ የሆነ ሽምግልና ላይ ገብቼ ባል ከሚያነሳው ከነበረው ነጥብ ማከል ምስቴ የኔ ስመጣ የማድ ቤት ልብስ ለብሳ ትቀርባለች ድሮ ደግሞ የተተው ልብሶችን ትለብሳለች ቤት አለ ወይንም ደግሞ ያልታጠበ ልብስ ትለብሳለች አለ ልክ ሰርግ ሲባል ቁምሳጥን ላይ የቆለፈችበትን ልብስ አውጥታ ትለብሳለች ወርቁን አውጥታ ትለብሰዋለች አለ በላት እምቢ አለችኝ እንደውም አንድ ቀን መጣ የሆነ ወንድ መንገድ ላይ አይቶኝ እኮ በዚህ እድሜም ካንውኝ እስከ ቤት ድረስ በመኪናው ተከትሎኝ መጣ አለችኝ አሁን በቃ ውስጤ በጣም ደክሞብኛል ብሎ ሽምግልና ላይ ሲያወራና ሰማሁት አያችሁ እንዲህ አይነት ሙሲባ እንዲህ አይነት ጋጥ ወጥነት እንዲህ አይነት ሽንፈት እንዲህ አይነት ማህይብነት እንዲህ አይነት ድንቁርና በእያንዳንዱ ሙስሊም ቤት ውስጥ አለ የሙስሊም ሴቶች አዳዲስ ልብስ ወይ የገዛንላቸው ወርቅ የሚለብሱት ለባል ነው ወይስ ለባል ዘመድ ነው ወይስ ለሷ ዘመድ ነው ወይስ ለለቅሶ ነው ለሰርግ ነው ቼክ አድርጉት ጌጥ ሴቶች የሚለብሱት ለባሎቻቸው ሀታ ሽቶም ይቀባሉ ቤት ውስጥ የሚለብሱትን ልብስ የፈለጉትን ልብስ መልበስ ይችላሉ ከእስላም ያፈነገጠ እስካልሆነ ድረስ ግን ያደርጋሉ ያሁኑ ጊዜ ሴቶች በተለይ አንድ ሁለት ከወለዱ በኋላ ቁጥጥር ስር ነው የት ይሄዳል ይላሉ መርካቶ ዞሮ ማታ መምጣቱ አይቀርም አብረን መተኛታችን አይቀርም እያሉ ማድ ቤት ነው የሚውሉት ይሄ እስላምን ያለማወቅ ያለመገንዘብ ያለመረዳት ትወስድብሻለች አንዷ በተለይ የወንድ ልጅ ልብ በጣም ቅርብ ነው ለዚህ ነው የአላህ ነብይ በጣም ወንዶችን ሲያስጠነቅቁ የነበሩት ሰዓት ካለን አንዳንድ ሐዲሶችን ገረፍ እናደርጋለን የወንዶች ልብ ተንጠልጥላ ነው ያለችው የሆነ ሴት መጣ አንጠልጥላበት ትሄዳለች በጣም ጸያፍ የሆነ ንግግር ደግሞ ሰማው አንድ ጊዜ ካፌ ላይ ምንድነው የሰማሁት ምስቴ የገዛውትን አትለብስ ያደረጉትን ነገር አትጠቀመው በቃ ዝም ብላ ሰነፉናለች አልጋዬ ላይ የማየው የልጄን ሽንት ነው መኝታ ቤት ስገባ ይሸታል ሌላ ቦታ ደግሞ ሌላ ሲሄድ ሌላ ነገር ነው ያለው ከምስቴ ጋር ግንኙነት ለማድረግ ሳስብ ውጭ ወጥቼ ሰታይቻኝ ነው የሚገባው ወደ ውስጥ ወደ ቤት ፍላጎቴ እንዲነሳ አያችሁ እንዲህ አይነት አቅል መዞር እንዲህ አይነት ፍትና አያችሁ ካፊሮች ሚዲያ ላይ በግልጽ እያወሩበት ነው እንዴት እንቅረፍ እንዲህ አይነት ችግር ምን እናድርግ ብሎ እያወሩበት ነው ፍቺ እየበዛ ስለሆነ ሙስሊሙ ግን አብዛኛው በቃ እሷም ትተኛ እኔም ልተኛ አላህ የሆነ ነገር አምጥቶ ወይ እሷ እስከምትሞት ይላል ከሞተች በኋላ ሌላ ምስት አገባለሁ ይላል